ጤና ይስጥልኝ እንዴት ናችሁ? ከሰክሰስ አካዳሚ የዩቲዩብ ቻናል ላይ መጣ ነው። ዛሬ የምንገኘው በአንጋፋውና ታሪካዊ የአዲስ አበባ ዩኒቨርሲቲ የ6 ኪሎ ካምፓስ ነው። ካምፓሱ ምን እንደሚመስል ምን እንደሚያካትት አብረን እናያለን። ተከተሉ። በመሆኑ ስለ ዩኒቨርሲቲው ታሪክ ምን ያህል ያውቃሉ? የአዲስ አበባ ዩኒቨርሲቲ በኢትዮጵያ የመጀመሪያውና አንጋፋው የከፍተኛ ትምህርት ተቋም ነው። የተመሰረተው በኢትዮጵያ አቆጣጠር በ1943 በግሪጎሪያን ካላንደር በ1950 በንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አማካኝነት በካናዳዊ ጀሱት አባት ሉሲየን ማቴ አጋዥነት ነበር። ያኔ ሲጀምር የአዲስ አበባ ዩኒቨርሲቲ ኮሌጅ በሚል ስም በጥቂት ተማሪዎች ነበር የጀመረው። ዛሬ ግን ከ200,000 በላይ ተማሪዎችን ያስመረቀ በምስራቅ አፍሪካ ካሉ ምርጥ ዩኒቨርሲቲዎች ተርታ የሚሰለፍና በቅርቡ ደግሞ ሙሉ ራስ ገዝ ወይም አውቶኖመስ መብት ያገኘ ታላቅ የምርምር ማዕከል ሆኗል። የህግ ትምህርት መማር የምትፈልጉ ተማሪዎች ትምህርት ቤታችሁ ይህንን ይመስላል። የህግ ትምህርት ቤቱ የተመሰረተው እንደ አውሮፓውያን አቆጣጠር መስከረም 23 በ1963 ዓመተ ምህረት ሲሆን በወቅቱ ኢትዮጵያ ያወጣቻቸውን አዳዲስ ህጎች ወይም ኮዲፋይድ ሎስ ተረድተውና ተርጉሞ የሚተገብሩ የህግ ባለሙያዎችን ለማፍራት ታስቦ የተቋቋመ የሀገሪቱ የመጀመሪያውና አንጋፋው የህግ ትምህርት ቤት ነው። የእግር ኳስ ፍቅር ላላችሁ እንዲሁም ሌሎች የስፖርት አክቲቪቲዎችን ለማድረግ ለምትፈልጉ የ6 ኪሎ የእግር ኳስ ሜዳ ይህንን ይመስላል። ይህ ከኋላ የምትመለከቱት ህንፃ ቀዳማዊ ኃይለ ሥላሴ ለ27 ዓመታት የኖሩበት አሁን ላይ ሙዚየም ሆኖ በማገልገል የሚገኝ ህንፃ ነው። ይህ የምታዩት እጅግ ውብ ህንፃ ቀደም ሲል ገነተ ልዑል ቤተ መንግስት በመባል ይታወቅ የነበረው የንጉስ ኃይለ ሥላሴ መኖሪያ ነበር። ንጉሱ በ1953 ዓመተ ምህረት ይህንን ቤተ መንግስታቸውን ለዩኒቨርሲቲው ማደሪያና ማስተዳደሪያ እንዲሆን በስጦታ አበረከቱ። በአሁኑ ሰዓት ይህ ህንፃ የዩኒቨርሲቲውን ዋና አስተዳደር ወይም የፕሬዝዳንት ጽህፈት ቤትን የያዘ ሲሆን በውስጡ ደግሞ እጅግ አስደናቂውን የኢትዮጵያ ጥናትና ምርምር ተቋም ሙዚየምን ይዟል። በኢትዮጵያ ውስጥ ካሉ ጥንታዊና ባህላዊ ቅርሶች፣ አልባሳትና የሃይማኖት ስዕሎች መካከል ምርጦቹ የሚገኙት እዚህ ሙዚየም ውስጥ ነው። መጎብኘት ያለባችሁ ድንቅ ቦታ ነው። እስካሁን ድረስ ግቢውን አሳይተናችኋል። ማደሪያችን የት ነው እያላችሁኝ ከሆነ ግን ተከተሉኝ ላሳያችሁ።
ግቢውን አሳይተናችኋል። የምትተኙበትንም ዶርም አሳይተናችኋል። ምግብ ሴት ነው የምናገኘው እያላችሁ ከሆነ በግቢው ፕሮቫይድ የሚደረገው የካፌ አገልግሎት የት እንደሚሰጥ አብረን እንመልከት። እናንተን ልናስጎበኝ በመንጣንበት ሰዓት ያው ካፌው ተዘግቶ ስለነበረ ከርቀት ነው ያሳየናችሁ። 6 ኪሎ ግቢ የራሱ የሆነ የፖስታ አገልግሎትም አለው። ይህ ከኋላ የምትመለከቱት ህንፃ የ6 ኪሎ የዲጂታል ላይብራሪ ሲሆን ያኛው ሰማያዊው ህንፃ ደግሞ የኬኔዲ ላይብራሪ በመባል ይታወቃል። ይህ የኬኔዲ መታሰቢያ ቤተ መጻሕፍት በ1950ዎቹ አጋማሽ አካባቢ በአሜሪካ መንግስት ድጋፍ የተገነባ ሲሆን ስሙም የተሰየመው በወቅቱ ለተገደሉት የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ መታሰቢያ እንዲሆን ነው። ይህ ላይብራሪ በሀገራችን ካሉ ትላልቅና ጥንታዊ የእውቀት ማከማቻዎች አንዱ ነው። ዩኒቨርሲቲ ተብሎ ለመማር ነው የምትመጡት። መማሪያ ክፍሎቹ ምን እንደሚመስሉ ነው። በአጠቃላይ የአዲስ አበባ ዩኒቨርሲቲ መጎብኘት ማለት የኢትዮጵያን የዘመናዊ ትምህርት፣ ታሪክ እና ባህል በአንድ ላይ ማየት ማለት ነው። ቪዲዮውን ስለተመለከታችሁ እናመሰግናለን። ላይክ ማድረግ እንዳይረሳ። ቀጣይ የምንለቃቸው የካምፓስ ቱሮች እንዲሁም ከዩኒቨርሲቲ ትምህርት ጋር የተያያዙ ኢንፎርማቲቭ ኮንቴንቶች እንዳያመልጧችሁ ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳትረሱ።